ሁለተኛ ሶስተኛ ኧረ ግድ የለም አንተ ከፀጉርህም አይለቅም። ዝም ብለን በጨዋ እንጣጠም እንደ ምን ይሆናል? ጨው እኮ ተፈጥሮ እኮ ምን ድንጋይ አንተም በተለይ ይስማማሃል። ጨው ይስማማሃል። አሁን ለምሳሌ በጨዋ ታጥባ አታውቅም እንደ ወንዝ ልጋ ምናምን ነገር በቃ እንደዛ ማለት እኮ አይ ጥሩ ነው እያሉ ነው። ኧረ እኔ አባቴ ቀይ ባህር አይቀርም ስላለ አይደለም። አታገናዝብም እንደ ራስህ ቃሪያ የለኝም። ጌታ አምጥቼልህ እኔ እኮ ጫው የለኝም። ምን አባቴ ላድርግ? በጌታ ሊጤ ልቀባ ነው እንዴ? ምንድን ነው እያፋፈሩ ነው? ኧረ ምንም ያፋፈሩ ጨው ነው። እሺ ባይዘው አንኳር ጨው ነው። ይኸው ከፈለክ ከፍዬ ላሳይህ። ይኸው ጨው ነው። እሺ ሊጠቀባለሁ ኧረ ጨው አታርጉ እየተባለ ነው እዚህ። ሊጥ ከፀጉር ወጣለች ማለት ነው። ችግር የለውም። ማንቀጣው ቅጣት በረዶና ሊጥ ወደ ፀጉር ሊጥ ወደ ፀጉር ለምን ይወጣው? ለምን ነው የሚወጣው? እና ለምን ሊጥ በፊትና አልመረጥንማ። መፍታችን እኮ ነው። ከሶስት አንድ ነው። ሁለት አንቀጣማኝ ሶስት እኮ ነገርከን። ሌላኛው መረጥ ጨው አሲድ ነው እየተባልክ ነው። በቃ አይ እኔ ፀጉር ላይ አስቶ መጀመሪያ ነው ያኛው ስለሆነ ወደ መሬት ነው ናሆም ተው። ያየሁት ነው። ዝም ብለህ ሰካትና ውሃ አፍስስባት ራሷ ታልፋለች። አሁን ከስክሳት በደንብ አስገባት። ፍርፍርህ አስገባት። ፋር አዎ አፍስስባት። ከሰራ ወደቀች። አዎ ወደቀች። ረሳት አድርጋት በደንብ ዳብሳት አንተ ይሄ ናሆም